አበሻ ፈርተህ ነው አውቀህ ነው ሰባራም ብትሆን ፋይቱ አትቀርም ምናምን ብላችሁ የምትሉ ሰዎች አላችሁ። እኔ ውድድሩ እኮ ከተፈቀደልኝ እኔ እንደዚህ አንድ እግሬ ተሰብሮ መገባለሁ። ግን ይፈቀዳል ወይ? ከተፈቀደ እኔ ችግር የለብኝም። ደግሞ እዚህ ሰዎቹ 3 ወር ነው ሐኪሞቹ 3 ወር ነው የሚፈጅብህ ብለውኛል። ግን እኔ አገሬ ገብቼ አሁን እንግዲህ አንድ 50 ፍየል ጠወጥ ፍየል ብጠጣ ከሆነ አምቾ የእንሰት ቂጥ መበላ ከሆነ ወተት ብጠጣ ከሆነ አንድ 50 ሊትር ወተት ብጠጣ ከሆነ እድናለሁ። ከፈቀዱልኝ አዘጋጆቹ እገባለሁ። 3 ወር ነው ያለኝ ሐኪሞች። ግን እኔ እገባለሁ። ሻንካላ ምንም ግባት ከተባለ እገባለሁ ማለት ነው። እንዳያሳስባችሁ። አሁን ዱር ይላል ወይኔ ሴቶ እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ። ምንም ማድረግ አልችልም። ትናንትና እቀጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ብዶንኩኝ። ሴዶ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንክ ትላለህ። let me give you one advice መቼም ፋይት ሙሉ ሆነ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክቱኝ ይገባለሁ ከጁዝ ብለህ አይደለም የገባው። በቃ እኔ ፋይት ላደርግ ነው የገባሁት እንጂ ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም ብለህ ግን coming to my second point በቃ ተጎድቻለሁ፣ ፌር አይደለም። ጆኒ ኦልሬዲ ሳልጎዳ ይሄንን ለብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይፍ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው እንጂ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። if your leg is hurt I'll break my leg too እንገናኛታለን። እናንተ ብቻ አስመጡልኝ ብያለሁ ሴዶ። I'm also kind of disappointed እኔ ከመስበሬ በፊት የራሰ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንሴን ተጠቅሜ የሴዶን ነገር ሰብራለሁ ስል your lack of intelligence broke your own leg. How this is preposterous. Sedo, we are still going to be fighting no matter what happens. ምድር ትገለበጣለች እንጂ እኔ እናንተ ዛኪ ጁስ አንገናኝ አንቀር